ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ልብ በሉ፣ በአንዳች አትጨነቁ። ምን አድርጉ ግን? በጸሎትና በምልጃ ከምስጋና ጋር ይላል። ምስጋና ባለበት፣ ማማረር ያለበት፣ እንደው አንዣይስ ሆነን በጣም በተጨነቅበት አንጉሽ ባለበት ነገር ሳይሆን ምስጋና ከምስጋና ጋር እግዚአብሔርን በጸሎት አስቡት። ልብ በሉ፣ በእግዚአብሔር ዘንድ ልመናችሁን አስታውቁ ይላል። እግዚአብሔርን ጠይቁት። ስለዚህ የሚጠይቁ አካላት ናቸው ማለት ነው። የጎደላቸው ነገር ያላቸው ሰዎች ናቸው። ስለዚህ እግዚአብሔርን አሳውቁት። ብታሳውቁት፣ ልብ በሉ፣ እግዚአብሔር መልስ የሚመልስ አምላክ ነው፣ የሚሰጥ አምላክ ነው። እሱን አስቦ እንጂ ይላል በአንዳች አትጨነቁ ይላል። መጨነቅ ለማንም ስለማይበጅ ማለት ነው። ከዚህ ጋር በተያያዘ እንደዚህ አይነት የሚያስቡ ሰዎች፣ ልባቸው የተጨነቁ ሰዎች ልብ በሉ ምንም ነገር ቢነገራቸው መልካም ቃል እንኳን እንደው ቢነገራቸው አያስተውሉም ብዙ ጊዜ ማለት ነው። እንደውም ያስጎነብሳቸዋል ብሎ ያስቀምጣል። ይህ መጽሐፈ ምሳሌ ምዕራፍ 12 ከቁጥር 25 ላይ እንግሊዝኛው እንደውም ሞር ገለጥ ያደርገዋል። አንዣይስ ወይ ደግሞ አንዛይቲ ያለበት ህርት ማለት ነው። አንዣይስ ህርት ብሎ ነው የሚያስቀምጠው ስፔሲፊክሊ መጽሐፈ ምሳሌ ምዕራፍ 12 ከቁጥር 25 ላይ ማለት ነው። የልቡን ሀዘን ብሎ የሚያስቀምጥበት ክፍል ላይ ሀዘን ብሎ ያለው ጭንቀት ነው እና ያዋርደዋል እያለ ያስቀምጣል። ዝቅ ዝቅ ያደርገዋል። በልብ በሉ እና አለመረጋጋት፣ ወደፊቱን አለማወቅ በሙሉ እንዴት አድርጎ ነው እንደዚህ የሚያዋርደን? እንዴት አድርጎ ነው እዚህ አይነት ጭንቀት ውስጥ እንዲህ አይነት ፍርሃት ውስጥ እንድንገባ የሚያደርገን ካላችሁ በጣም በብዙ መንገድ ሊሆን ይችላል። ሰው ለምን ይጨነቃል የሚለውን መብት ስንፈታ አንድ በአንድ ስለምናይ ማለት ነው። ልብ ብላችሁ ተመልከቱልኝ አንድ በአንድ። ይህ ጸሎት እንደው ሰው ለምን ይጨነቃል የሚለውን ከማየታቸው ፊት እንደው ኖርማል እኛ ብቻ ሳይሆን ቅዱሳኑ ሁሉ አባቶች ሁሉ ሲጨነቁ ትመለከታላችሁ። ይህንን ምሳሌ እንደው አንድ ምሳሌ ብጠቅስላችሁ በዚህ አንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምሮ ስትመለከቱ አንድ ታሪክን እንመለከታለን። ስለ ኤልያስ ማለት ነው። የኤልያስን ታሪክ ስትመለከቱ በቀርሜሎስ ተራራ ታላቅ ድል ካገኘ በኋላ ንግስት ኤልዛቤል እንደምትገድለው ይሰማል እና ሲፈራ ትመለከታላችሁ። ሲጨነቅ ሲሸሽ ትመለከታላችሁ። እንደውም በዛፍ ስር ተቀምጦ እስከ ሞት ድረስ ልብ በሉ በቃ መሞት ይሻለኛል ድረስ ብሎ ሲያስብ ሲጨነቅ ትመለከታላችሁ። አንደኛ ነገሥት ምዕራፍ 19ን ተመልከቱት እና የእግዚአብሔር መልአክ ልብ በሉ መጥቶ ምግብን ሲመግበው ሲያረጋጋው ቀስ ባለ ድምፅ መጥቶ እረፍትን ሲሰጠው ትመለከታላችሁ። በጭንቀቱ ሰዓት መጥቶ ሲያረጋጋው ማለት ነው። እና ጭንቀት እኛ ተራ ሰዎችን እኛ ማናችንም ክርስቲያኖች እንደስም ብቻ ሳይሆን ትልልቅ እንኳን የሚሆኑ የእግዚአብሔር ታማኝ አገልጋዮች የሚባሉት በሙሉ እንደው ሊያጋጥማቸው የሚችል ነገር ነው እና እግዚአብሔር በጸጋው ግን እንደሚጠብቃቸው የእግዚአብሔር ጸጋ እንደሚያበረታቸው በብዙ መጽሐፍት ክፍሎች መመልከት እንችላለን። ሰዎች ግን ለምን ይጨነቃሉ የሚለውን እንደው አንድ በአንድ ብንመለከት የሚቀል ይመስለኛል። አንደኛው መጽሐፍ ቅዱስ የሚነግረን እዚህ የማቴዎስ ወንጌል ምዕራፍ 6 ከቁጥር 34 ላይ ያለውን ክፈችልኝ። የማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ በተለይ ጌታ ወደፊት ስለሚመጣለች አንዴ ዜድዬ ምናልባት ጤና ላስገባት መጣለች። ጤና ታግዝሽ። እሺ አንዴ እሺ እኔ ጤና ተባረኪ ዜድ ዘር ይዋክሽ ዜድ አሜን። ጤና ስለመጣች እሷ በደንብ ታግዝ። ጤና ይሰማል ይሰማል? ጤና ይሰማል አይደለ? ወንጌል ቆይ ዛሬ አትችልም እያለች ነው። ታዲያ ለምን ገባ? አይ ጤናዬ፣ እሺ የእኔ እናት ችግር የለም። እሺ እስቲ ቆይ መጽሐፍ መክፈት የሚችል እንዴ ለሚሆነው ስለሚፈሩ ወደፊት ምን ይፈጠራል፣ ምን እንሆናለን፣ በዚህ ኃጢአታችን ቀጥለን ንስሐ ባንገባና በዚህ ብንሞት እንደው ሲኦል እንገባ ይሆን? ጌታ ይፈርድብን ይሆን? እንደውም ይመጣብን ምንድን ነው? ምድራዊ ከሆነ ደግሞ እንደው የነገን አድሬ ምን ይሆን እንሆናለሁ? ነገ አከራይ ቢመጣና ቢር ቢጠይቀኝ አሰሬ መጣ
ብር ብትጠብር ደግሞ የሚባለው ብዙ ነገር ብታዘኝ፣ ፖሊስ ቢይዘኝ፣ ብዙ ነገር እያላችሁ ትሄዳላችሁ። በተለይ ደግሞ ውጭ ያላችሁ ማለት ነው ህገወጥ የሆናችሁ ምናምን በብዙ አይነት ነገር ጭንቀት አለብን። ስለዚህ ወደፊት ለሚሆነው ነገር በሙሉ ስለማናቅ ስለምንፈራ ለነገ ምን እንላለን? እንጨነቃለን። ጌታ ግን በመጽሐፍ ክፍል አስቀምጧል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋልና ብሎ ጌታ ያስቀምጣል። የዕለቱ የዛሬው ቀን ራሱ ኃጢአታችን የብዙ ነገር ቀኑ ክፋቱ ይበቃዋል እያለ ነው የሚያስቀምጥ። ይሄ ጋር በተያያዘ እንደው መፍትሄው ጋር ከሚሄድ የጌታን ቃል ዝም ብለን እንድናየውን የሚፈልገው ምክንያቱም ለዚህ ጭንቀት ሰዎች ለምን ይጨነቃሉ ለሚለው ምክንያቱ በራሱ የነገን አለማወቃቸው ነው። ስለዚህ ሰዎች ለነገ ይጨነቁ እንደነበር ጌታ አስቀምጧል። ለምን ምን እንደሆነ ስለማያውቁ ስለሚፈሩ ማለት ነው። ከዚህ ጋር በተያያዘ እንደው እለት እለት ስላለው ነገር ማሰብ እንዲገባቸው እግዚአብሔር ቀድሞ በዘጸአት ምዕራፍ 16ን ተመልከቱት። ቀድሞ በብሉይ ኪዳን ዘጸአት ምዕራፍ 16 ላይ ስትመለከቱ እስራኤል በምድረ በዳ ስለነበሩበት ሁኔታ ያስቀምጥልናል። ከቁጥር 1 ጀምሮ ሙሉ በሙሉ ተመልከቱት። መናን እግዚአብሔር ሲያወርድላቸው እለት እለት ሲመግባቸው ትመለከታላችሁ። ነገ ምን እንበላለን ልብ ብለው ተጨነቁ። እነርሱ ግን ጌታ ለሁሉም ሲሰጥ የነበረው በማህበሩ ሁሉ ልብ በሉ ምን ሲያደርግ ነበረ? ሲመግብ ነበረ። እነርሱ ግን ነገ ምን እንበላለን ብለው ሲጨነቁ ተመለከታላችሁ። እዚህ ዘጸአት ምዕራፍ 16ን በሙሉ ተመልከቱት። እግዚአብሔር ለነገ አትጨነቁ ብሎ እለት እለት ሲመግባቸው የነበረ እርሱ እለት እለት መናን ሲያወርድ የነበረ እርሱን ልብ በሉ። እነርሱ ግን ነገስ ብለው አሰቡ ማለት ነው። ነገ እግዚአብሔር እንደሚያደርግላቸው እያወቁ ነገ እግዚአብሔር አሁንም መናን እለት እለት ያሳያቸው ስለሆነ የሚያደርግ አምላክ የማያቆም አምላክ አንዴ ቃል የገባውን ነገር የማይረሳ አምላክ መሆኑን እንኳን እያወቁ ነገስ ምን እንበላለን ብለው ሲጠይቁ ትመለከታላችሁ። ስለ ነገ ሲያስቡ ማለት ነው፣ በእግዚአብሔር ሳይተማመኑ። ምክንያቱም ስለ ነገ አትጨነቁ ያላቸውን እግዚአብሔር እነርሱ አልታመኑት ነበርና ሲጨነቁ ሲረበሹ ትመለከታላችሁ። ቅድም አለመረጋጋት፣ ጭንቀት ማለት ፍርሃት፣ አለመረጋጋት፣ ወደፊት ምን ይሆንብኛል ብለን የምናስበው ልባችን ላይ ወይ ሀሳባችን ላይ ነፍሳችን በሙሉ ውጥ መወጠሩ ስምንገባበት አለ። መጨነቁ የተባለው እሱ ነው። በቃ ጭንቀት የተባለው እዚህ ውስጥ ይገባሉ። ለእግዚአብሔር ከመተውና እግዚአብሔር ያደርገዋል እግዚአብሔር ያከናውነዋል ብለው ከመወሰን ይልቅ ማለት ነው። ስለዚህ እነዚህም ብዙ ጊዜ ጭንቀታችን ስለማይታወቀው ነገ ልብ በሉ። ነገን ማንም የሚያውቅ የለም። ስለማይታወቀው ነገ እግዚአብሔር ግን ልብ በሉ ነገንም ያውቃል ብለን ወይ ደግሞ ያውቃል ብለን ለእርሱ ሙሉ በሙሉ አሳልፈን ሳንሰጥ ስንቀር የሚፈጠር ነገር ነው። ስለዚህ እግዚአብሔር ነገንም እንደሚያደርግ ዛሬን መናን እንዳወረደላቸው ሁሉ ነገንም እንደሚያወርድላቸው ከዚህ በፊት የነበረውን ሁሉ በሙሉ ስትመለከቱ እስራኤል አይቶ ነገን ከማመን ይልቅ ዛሬስ እንደበላ ነው ነገ እንበላለን ብለው ሲጠይቁ ትመለከታላችሁ። ያ መጨነቃቸው ምን ሆነ ማለት ነው? የማይረባ ሆነ። እነርሱንም በእግዚአብሔር ላይ ያላቸውን እምነት እንዲሸረሸር አደረገ ትመለከታላችሁ። ስለዚህ ስለ ነገ ማሰባቸው ልብ በሉ። እግዚአብሔር ስለ ነገ አታስቡ፣ እርሱ ያስባል የተባለውን ነገር መናቃቸው ነው። ስለዚህ ተጨነቁ ማለት ነው። ምክንያቱም ማንን አወጡት? ስለ ነገ የሚያስብላቸውን ነገም ቢሆን ዛሬ መገባቸው አምላክ ነገም እንደሚመግባቸው አምነው ተማምነው በእሱ ላይ ከመደገፍ ይልቅ እሱን ወደ ጎን አደረጉና ነገስ ምን እንበላለን አሉ። ልብ በሉ። ዛሬ ያበላስ ማን ነው? ነገ የሚያበላውን ከመጨነቃቸው ፊት ዛሬ ሲያበላው ማን ነው? እግዚአብሔር አይደለም? ስለዚህ ዛሬ ራሱ ስለ መብላታቸው እርሱ ምክንያት ከሆነ ነገን እንዴት አያበላቸውም? ስለዚህ ሰዎች ብዙ ጊዜ ይጨነቃሉ። ልክ እስራኤል በምድረ በዳ ልክ እንደዚህ እንደተጨነቁት ማለት ነው። ነገ ስለሚሆነው ስለሚፈሩ ነገስ ምን እንሆናለን ብለው ስለሚያስቡ ይጨነቃሉ። አንደኛው ነው። ሁለተኛው እዚሁ የማቴዎስ ወንጌል ምዕራፍ 6 ላይ ከቁጥር 25 ጀምሮ ያለውን ታሪክ እንመልከት። ጌታ የሚያስቀምጠው ክፍል ስላለ ማለት ነው። ምዕራፍ 6 ላይ ከቁጥር 25 ጀምሮ ያለውን እናንብበው። እንዲህ ይላል፣ ልብ በሉ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉበትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምና እያለ ያስቀምጣል። ልብ በሉ። ሰው ከምን ነፍስ ከመብል ሰውነታችን ከልብስ አይበልጥምን ብሎ ጌታ ነው የሚጠይቃቸው። ለምን? የሰው ልጅ በሙሉ ምድራዊ ስለሆኑ ነገሮች ህይወት ውስጥ ስለሚያጋጥሙ ፍላጎቶች ብዙ ምክንያቶች ይኖራሉ። ስለነዛ ነገን በማሰብ እንጨነቃለን። ጌታ ይህንን አድሬስ ያደርግልናል። ይህን እያስቀመጠ ስለ ህይወታችሁ ምን እንደምትብሉ ብሎ ወይ ብሎ እያስቀምጣል። ልብ በሉ። ስለ ህይወታችሁ እንደውም ጌታ በታች ድረስ ዝቅ እያሉ ስለሚያስቀምጥ ወደ ሰማይ ወፎች ተመልከቱ እያለ ጭንቀታቸውን ለማረጋጋት ሲሞክር ትመለከታላችሁ። ጭንቀታቸውን
ተመልከቱ ይላል። አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡም? ምን ይላል? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው እያለ ጌታ በታች ድረስ ይዘረዝርላቸዋል። በህይወታቸው ስላላቸው ፍላጎት በሙሉ እነሱ ተጨንቀዋል። ነገር ግን በህይወታችን የሚያጋጥመን ወይ ደግሞ የምንፈልጋቸውን ፍላጎቶች በሙሉ የሚያሟላ ማን ነው? የሚያሟላ ማን ነው? እግዚአብሔር ነው አይደለ? የህይወታችን ውስጥ ያሉ ጎደሎች ማናቸው ነገሩን ልብስም ይሁን ምግብም ይሁን ኤቭሪቲንግ በሙሉ የሚሞላው ክፍተታችንን የሚደፍነው በጎደላችንን በሙሉ የሚሞላ እግዚአብሔር ነው። ይህንን እግዚአብሔር ወደ ጎን አድርገን አንዳንድ ጊዜ ሳናስበው ሀሳባችን ልባችን በሙሉ ሲበተንና እንደው እግዚአብሔርን እንደው ወደ ጎን አድርገን ብዙ ጊዜ ሳናስበው ስንቀር በራሳችን ሀሳብ እንጠለፍና ምን እንላለን? እንጨነቃለን። ስለዚህ እግዚአብሔር ምን ብሎ አስቀምጠላቸው? ስለ እነዚህ ስለ ሰማይ ወፎች ምሳሌ አድርጎ ክርስቶስ መሰለላቸው ማለት ነው። እነዚህ ተጨንቀው አያውቁም፣ ጌታ ግን ይመግባቸዋል። ልብ በሉ። እናንተ ስለምን ትጨነቃላችሁ? በህይወታችን በሙሉ ስለሚያጋጥመን በሙሉ ስለምንፈልጋቸው ፍላጎቶች መጨነቅ እንደሌለብን፣ ምክንያቱም እነዚህ አንድ የጭንቀት ምንጭ ስለሆኑ ማለት ነው። ሁለተኛችን ነው እንግዲህ ብበሉ ወደፊት የሚሆነውን ነገር አናውቅም፣ ስለዚህ እንጨነቃለን። አሁን ደግሞ በህይወታችን የሚያስፈልጉ ነገሮች በሙሉ ባለመሟላታቸው ወይም ደግሞ ይሟላሉ ብለን ባለማሰባችን እንጨነቃለን። ለዚህ አንዳንድ ነገሮች በነገራችን ላይ በህይወት ውስጥ የሚያስፈልጉ ነገሮች ልብስም ይሁን ምግብም ብዙ ነገሮች ያሳስበውን የምንኳትን ብዙዎች አለን። ለዚህ ምሳሌ እንዲሆነ ምናልባት መጽሐፍ ማርታን ያስቀምጣል። የሉቃስ ወንጌል ምዕራፍ 10ን ብትመለከቱ ሉቃስ ወንጌል ምዕራፍ 10 ላይ ጌታ በሚያስተምር ሰዓት ማርታ ምን ስታደርግ ነበረ? ልብ በሉ። ሲሄዱም እርሱ ወደ አንዲት መንደር ገባ ይላል። ማርታ የተባለችው አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባለት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች ብሎ ያስቀምጣል። ልብ በሉ፣ ተቀምጣ ነበረች። ማርታ ግን ይላል አገልግሎት ስለበዛባት ባከነች። ቀርባም ጌታ ወይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህም? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷ የማይወሰድባትም እያለ ሲያስቀምጥ ያላቸው የሉቃስ ወንጌል ምዕራፍ 10 ከቁጥር 38 ጀምሮ ማለት ነው። ማርታን ተጨነቀች በብዙ ነገር። ስለምን? መስተንግዶ ላይ ነው እሷ የተጨነቀችው። ከእነሱ መካከል ማን እንደነበረ? ጌታ ኢየሱስ ክርስቶስ እንደነበረ፣ አምላካችን እንደነበረ ከማስተዋሉ ይልቅ እንዳልሆኑ ከእርሱ አጠገብ ልክ እግሩ ስር ቁጭ ብላ እንደተማረችው። ምክንያቱም ጌታ ሁሉ ጊዜ ከእነርሱ ጋር በስጋ አይሆንም ነበር። ባላቸው አጋጣሚ ሁሉ ከእርሱ ጋር በሚናገረው ንግግር፣ በሚያደርጋቸው ነገሮች ሁሉ ከእርሱ ጋር ሆኖ መከታተል ሲጠበቅባት በብዙ ነገር ግን ባከነ ይችላል። ልብ በሉ። በዛባት ስለ ብዙ ልብ በሉ። አገልግሎት ስለበዛባት ብሎ ነው የሚያስቀምጥ፣ ብዙ አገልግሎት። ስለዚህ ባከነች። እንባክናለን። በህይወት ስለሚያጋጥሙ ነገሮች፣ በህይወት ስለምንፈልጋቸው ነገሮች፣ ያስፈልጋሉ ብለን በምናስባቸው ነገሮች እንባክናለን። ነገር ግን እነዛ ምን ያመጣሉ? ጭንቀትን ያመጣሉ። ብክነት ያለበት ማለት ነው። መባከን ከሆነ ከሚበለቀው ወይም ከሚያስፈልገው በላይ ብዙ ሄደናል ማለት ነው። የሚያስፈልገውን ነገር እናደርጋለን። አላስፈላጊ የሆኑ ነገሮችን ግን ምን ማድረግ? ለእግዚአብሔር መተው አለብን። ስለዚህ በብዙ መባከን አይጠበቅም። ስለዚህ አቤት ማይ ከፍታለ ቀጥል በላል። ማንም የለም። ቀጥል። እየሰማን ነው፣ እየተማርን ነው። ኦኬ። ማርታ በብዙ ስራ ተጨንቃ ነበር። ልብ በሉ። እግዚአብሔር ግን ምንድነው የሚላት? ክርስቶስ አንድ ነገር ያስፈልጋል ብሎ ነው። በቃ አይደለ? አንድ ነገር፣ በብዙ ነገር መባከን አይደለ? አንድ ነገር የዓለምን ሁሉ ስራ በሙሉ አብዝተን እንደው ጌታ ኢየሱስ ክርስቶስን ራሱ አጠገባችን እስከ መሆን ድረስ የምንረሳ ብዙዎች ስለምንኖር ማለት ነው። እንደው በማያስፈልጉ ነገሮች ላይ ራሳችንን በጣም ዲፔንድ የምናደርግ ሰዎች፣ ነገር ግን በስራችን ያለው ክርስቶስ በጌታችን እና ወይ ደግሞ መድኃኒታችን ፊት መሆናችንን እንደው መልካም የሚያስፈልጋቸው ደግ መስራት በምንችልበት በቤተሰቦቻችን በደከሙት መካከል መሆን ሲገባን አንዳንድ ጊዜ አለፍ ብለን ከሚገባን አልፈን መባከን ውስጥ እንገባለን። ያኔ ጭንቀት ይመጣል። እንዴት መፍትሄው እናደርጋለን ሲናያለን። ሶስተኛው በፍርሃት ምክንያት ነው። ሰዎች ሲፈሩ ምን ይሆናሉ? ይጨነቃሉ። ስለዚህ ይህ ፍርሃት ከይቅርታ ጋር እንዲያው እዚህ ላይ እንዲጽፉ እየነገርካቸው አንድ ሁለት አሁን እየጻፉ እንደሆነም እስኪ እየጻፋችሁ ነው። ግን አሁን የምትማሩ ፕሊዝ ጻፉ እሺ። እያንዳንዱን 1 2 3 እያለ ሲሄድ እየጻፋችሁ እሺ። ከዛ ወንድማችን መምህራችን እጅጉን የምንወደው መምህር ብሬም ገብቷል።
እሱ ደግሞ ይቀጥላል። ቀጥል በል። እሺ መዝሙረኛው እዚህ መዝሙር 34 ላይ ከቁጥር 4 ጀምሮ እንዲህ ብሎ የሚያስቀምጠው ክፍል አለ። እግዚአብሔርን ፈለጉት መለሰልኝም ከመከራዬም ሁሉ አዳነኝ ብሎ ያስቀምጣል። ከምኑ አዳነኝ? ከመከራዬም ሁሉ አዳነኝ። ከመከራዬ የተባለውንም እንደው ከፍርሃቴም ብለው ያስቀምጡታል። መከራ ቅድም ያልነታል አይደለ? አለመረጋጋት፣ መፍራት ብለናል። ጭንቀት ምንድን ነው ስንል ማለት ነው ሰው ሲፈራ፣ ሰው ሳይረጋጋ ሲቀር፣ መረጋጋት ሲጎለው፣ ሰው ወደፊት የሚሆነው ነገር አላውቅ ሲል ምን ይሆናል? ይጨነቃል። ስለዚህ መከራ ሲመጣብን እንጨነቃለን። መከራ ሲመጣብን አለመረጋጋት፣ ወደፊቱን አናውቅ ስንል እንጨነቃለን። ከመከራዬም ሁሉ ግን አዳነኝ ብሎ ቅዱስ ዳዊት ሲያስቀምጥ ትመለከታላችሁ። መከራ ከመጣብን ብዙ ጊዜ እንጨነቃለን። ፍርሃት ማለት ነው። መከራ የሚመጣብን ጭንቅ ነው። ልብ በሉ። መከራ ሞት ሊሆን ይችላል። መከራ መራብ ሊሆን ይችላል። መከራ ብዙ ነገሮች ሊሆን ይችላሉ። እነዚህ በሙሉ ሲመጡብን ልንጨነቅ እንችላለን። ስለዚህ እግዚአብሔር አዳነኝ፣ ልብ በሉ፣ እግዚአብሔር ፈለጉት መለሰልኝም እያለ ያስቀምጣል። ከምን? ከመከራ ሁሉ አዳነኝ። ለምን? ስላስፈራው ነው። በነገራችን ላይ ስላስፈራው። ፍርሃት ካለ ሁል ጊዜ ምን እንሆናለን? እንጨነቃለን። ይህ ጭንቀት ደግሞ አላስፈላጊ ነው። ልብ በሉ። እንደው በማቴዎስ ወንጌል ምዕራፍ 14 ላይ ያለው አለ የቅዱስ ጴጥሮስ ታሪክ ከቁጥር 28 ጀምሮ ብንመለከተው ደስ ይለኛል። የማቴዎስ ወንጌል ምዕራፍ 14 ላይ የምትጽፉ ልጆች ከቁጥር 28 ጀምሮ እንመልከተው። ታች እስከ ቁጥር 31 ድረስ ብትመለከቱት ታዩታላችሁ። ጴጥሮስም መልሶ ይላል፣ በባህር ላይ ያለው ነው። እሺ፣ ጴጥሮስም መልሶ ጌታ አትፍራ ካለው በኋላ ከቁጥር 27 ጀምሮ ስትመለከቱ ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው ይላል። አትፍሩ። ልብ በሉ። ጴጥሮስም መልሶ ጌታ ሆይ አንተስ ከሆን በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው ብሎ ያስቀምጣል። ጌታ አትፍሩ አለ። እነሱ ፈርተው ስለነበረ ማለት ነው። ጴጥሮስም አንተስ ከሆን በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው ጌታ። ልብ በሉ። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ ይላል። ነገር ግን የነፋሱን ኃይል አይቶ ፈራ ይላል። ልብ በሉ። ጌታ ኢየሱስ ክርስቶስ ከፊት ለፊት እንዳለ ማን እንደጠራው በደንብ ቢያስተውል ኖሮ ልብ በሉ አይፈራም ነበረ፣ በደንብ ማለት ነው፣ ሙሉ በሙሉ። ነገር ግን ምን አየ? ነፋስን አይቶ ፈራ። ልብ በሉ። የነፋሱን ኃይል አይቶ ፈራ። ማ? ቅዱስ ጴጥሮስ። ሊሰጥምም በመጀመረ ጊዜ ይላል። ለምን ሊሰጠመው? ስለፈራ ጌታ ሆይ አድነኝ ብሎ ጮኸ ይላል። ልብ በሉ። ጌታ ሆይ አድነኝ ብሎ ጮኸ። ጌታ ሆይ አድነኝ ብሎ ጮኸ። ጮኸ ብቻ ያቆመ። ልብ በሉ። ወዲያውም ኢየሱስን እጁን ዘርግቶ ያዘው። አንተ እምነትህ የጎደለ ስለምን ትጠራጠራለህ አለው። ልብ በሉ ብሎ አስቀመጠ። ስለዚህ ይህ ፍርሃት ከምን የመነጫ ነው ብላችሁ ከመጣችሁ ለምን ከምን የመጫ ነው? ስፔሲፊካሊ ካለመተማመን አይደለም፣ ከመጨነቅ አንጻር። ጭንቀቱ ፍርሃቱ ራሱ ምንጩ ምንድን ነው? ከጭንቀት ነው። ይሄ ጭንቀቱ ፍርሃት ነው። ሞታለው፣ ተሰጥማለው፣ ወደ ባህር ውስጥ እገባለው፣ ስለዚህ ንፋሱ ይጥለኛል፣ እሞታለው ነው። ምናልባት ከትንሽ ከተራመርኩ ልብ በሉ፣ ወይ ደግሞ ብሰምጥ ብሎ ነው እግሬ ትንሽ ተለቅ ቢል እሞታለው ነው። ልብ በሉ። ሞቱን አስቦ መስመጡን አስቦ ነው የፈራው። ስለዚህ ይህ ፍርሃት ለምን ዳረገው? ለጭንቀት። ይህ ጭንቀት ምን ሆነ? ሼክ እንዲያደርግ እግሩ ራሱ ትንሽ እንዲሆን ወደ ስራችን እንዲሰምጥ አደረገው። እጁ ጌታ ኢየሱስ ክርስቶስ ይዞ ባያወጣው ኖሮ ማለት ነው። ነፋሱን ተመልክቶ ፈራ። ስለዚህ ነፋስን ተመልክቶ ፈራ፣ መስጠም ጀመረ። ልብ በሉ። ከፊት ለፊታችን ያለው ጌታ ኢየሱስ ክርስቶስ ከሆነ ልክ እንደ ቅዱስ ጴጥሮስ ማለት ነው፣ እሱን ከታመንን ምንም አይመጣብንም፣ እጃችንን ወደ እሱ ከዘረጋ። ነገር ግን ጌታ ኢየሱስ ክርስቶስን ከማየት አምላካችን እግዚአብሔር ከፊት ለፊታችን አለ ያድነናል ብለን ከማሰብ ይልቅ ችግሩን የምናስብ ከሆነ ልክ ቅዱስ ጴጥሮስ ነፋሱን አይቶ መስመጡን አይቶ ከፈራ፣ ልብ በሉ ምን ይሆናል? ወደ ውስጥ እንገባለን፣ እንሰጥማለን፣ እንወድቃለን። ስለዚህ ይህ ጭንቀት ይውጠናል ማለት ነው። ይህ ጭንቀት ይውጠናል ከምን የተነሳ? ከፍርሃቱ የተነሳ። ስለዚህ ከፊት ለፊታችን ያለውን ክርስቶስ ማሰብ ሊያወጣን፣ ልብ በሉ መራመድ እንድንችል በውሃው ላይ የሚያደርገን ጌታ ኢየሱስ ክርስቶስን አምነን ከሄድን ችግር የለም፣ ጭንቀት የለም። ነገር ግን ከፈራን፣ ልብ በሉ እርሱ ከፊታችን ያለው ክርስቶስ እንደሆነ አውቀን ካልተማመን ነው እንሰጥማለን። ስለዚህ ላለመስጠም አትፍሩ ነው።
ልብ በሉ፣ አትፍሩ። ፍርሃት ጭንቀትን ያመጣል። ያ ጭንቀት ደግሞ ከፊታችን ያለውን ጌታ ኢየሱስ ክርስቶስን እንዳናስተውል ያደርገናል። ሁለተኛ፣ ሶስተኛ ብለን በፍርሃት ምክንያት አለን። አራተኛ በኃጢአት ነው። ልብ በሉ፣ በኃጢአት ምክንያት እንፈራለን። ህሊናችን ጥፋተኝነት ስሜት ሲመራው ምን እንሆናለን? እንፈራለን። ያ ፍርሃት ምን ይሆናል? ጭንቀት። ፍራቻ ፍርድን ስለሆነ ማለት ነው ጭንቀትን ያመጣል። ጌታ ኢየሱስ ክርስቶስ ምን ይለናል? እንደ በኋላ በፍርድ ጊዜ በመጣ ጊዜ ይፈርድብናል ብለን እናስባለን። ወይም ደግሞ እንደው አምላካችንን አስቀየምን። ልብ በሉ፣ እግዚአብሔርን አስቆጣ ነው። እግዚአብሔር መልካምን እንጂ ጽድቅን እንጂ ኃጢአትን አይወድም፣ ኃጢአትን አይወድም። ስለዚህ እኛ እንጨነቃለን፣ እኛ እናፍራለን። ልብ በሉ፣ ይከብደናል። ስሜታችን በሙሉ ይታወቃል። ቅድም እንዳልነው አለመረጋጋት ይፈጠርብናል። ሰው ኃጢአት ሲሰራ አይረጋጋም፣ ነፍሱ ትጨነቃለች። ለዚህ ምሳሌ እንዲሆነን መዝሙር 38ን ተመልከቱ። መዝሙር 38 ከቁጥር 4 ላይ እንዲህ ብሎ ያስቀምጣል ቅዱስ ዳዊት። ኃጢአቴ በራሴ ላይ ከፍ ከፍ ብሏልና ይላል፣ እንደ ከባድ ሸክምም በላይ ከብዷኛል ወይ ደግሞ ከብዷልና ብሎ ያስቀምጣል። ልብ በሉ፣ ኃጢአቱ ምን ሆኗል? በላይ ከብዷልና ይላል። ከብዶታል። ማ? ቅዱስ ዳዊት። እንደ ከባድ ሸክምን በላይ ከብዷልና ነው ብሎ የሚያስቀምጠው። ስለዚህ ጨንቆታል ማለት ነው። ስለ ጭንቀት ነው። ልብ በሉ፣ ይሄ ጭንቀት ከምን የመነጨ ነው? ኃጢአት ሸክም ይሆንባቸዋል። ሸክም ምንድን ነው? መቼም ኮንፈርት የሚሰጥ አይደለም አይደል? የሚያስጨንቅ ነገር ነው፣ የሚረብሽ ነገር ነው። ሸክም ይሆንባቸዋል፣ ለላያችሁ ላይ ምን ይጫንባቸዋል። ስለዚህ ትጨነቃላችሁ፣ ነፍሳችሁ ትጨነቃለች፣ ይከብዳችኋል። የዳዊትን ታሪክ በደንብ ስትመለከቱ በደንብ ታዩታላችሁ። መዝሙር 51ን ሲተመልከቱት፣ መዝሙር 32 እንደው መለስ ብለን ብንመለከተው እንዲህ ብሎ ያስቀምጣል። ከቁጥር 3 ጀምሮ ተመልከቱት። ሁል ጊዜ ከመጮህ የተነሳ ይላል፣ ዝም ባልሁ ጊዜ አጥንቶች የተበላሹ፣ በቀንና በሌሊት እጅህ ከብዳብኛለችና እርጥበቴን ልብ በሉ ለበጋ ትኩሳት ተለወጠ። ኃጢአቴን ለአንተ አስታወኩ፣ በደሌንም አልሸፈንሁም። ለእግዚአብሔር መተላለፌን እነግራለሁ አሉ፣ አንተም የልቤን ኃጢአት ተውልኝ እያለ ያስቀምጣል። ተውልኝ ከብዶኛል ብሎ የሚያስቀምጠው በሌሊትም በቀንም እጅ ከብዳኛለች ይላል ነው የሚል። ልብ በሉ ከብዳኛለች። ኃጢአቱን በደበቀ ጊዜ ምን ሆኗል? ሰላምን አጣ። ልክ ንስሐ ሲገባ ነው። ልብ በሉ ይህን ሰላም ያጣው፣ ይህንን ጭንቀት የሚገላገለው ንስሐ ከገባ በኋላ ይቅርታን ሲያገኝ እረፍትን ያገኛል ማለት ነው። እረፍትን ሲያገኝ ትመለከታላችሁ። ኃጢአቴን ተውልኝ፣ በቃ የልቤን ኃጢአት ተውልኝ። ስለዚህ በኃጢአት ያለን የምንጨነቅ ሰዎች፣ ህሊናችን የሚረበሽ ሰዎች፣ ነፍሳችን የምትጨነቅ ሰዎች ንስሐ ስንገባ ይቅርታን ስናገኝ እረፍትን እናገኛለን። አንደኛው የመጨነቃችን ምክንያት ኃጢአት፣ የህሊና እረፍት ምንድን ነው? ማጣት ነው። የነፍስ መጨነቅ ማለት ነው፣ የነፍስ መረበሽ። አምስተኛው ምናልባት በፈተና ጊዜ የሚመጣ ነው። መከራ ሲመጣብን የምንጨነቀው ጭንቀት፣ መከራ የሚመጣብን ነገር ልብ በሉ፣ ህመምን እናስባለን፣ ግርፋትን እናስባለን፣ ስድብን ልናስብ እንችላለን፣ ማጣትን፣ መራብን ልናስብ፣ ብዙ ነገሮችን ልናስብ እንችላለን። እሱን ስናስብ እንጨነቃለን። እዚህ የማቴዎስ የዮሐንስ ወንጌልን እንመልከት። በተለይ ምዕራፍ 16 ላይ ያለው ክፍል ላይ ያለ የዮሐንስ ወንጌል ምዕራፍ 16 ከቁጥር 33 መጨረሻው ላይ ማለት ነው። በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግር። አንዴ ሶሪ ሶሪ በር ላይ በጣም የጮሁ ስለሆነ ሶሪ። ዮሐንስ ወንጌል ምዕራፍ 16 ላይ ነው ተመልከቱት። ቁጥር 33 ላይ
በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬአለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁና ብሎ ጌታ ኢየሱስ ክርስቶስ ያስቀምጣል። ልብ በሉ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ይላቸዋል። አይዟችሁ አይዟችሁ የሚላቸው ለምንድን ነው? እንዳይጨነቁ ነው። እንዳይጨነቁ። ስለዚህ ምን ስላለ? መከራ ካለባችሁ ጭንቅ ይመጣል። ጭንቅ፣ ቤተሰብ ምን ይሆንብኛል? ሀብቴ ምን ይሆንብኛል? ጤንነቴ ባጣስ እንዴት ሆናለሁ? እምወደው ሰው ቢሞት ምን ሆናለሁ? መከራ ማለት ነው ብለን እንጨነቃለን። ጭንቀት ራሱ ምንጩ እነዚህ ስለሆኑ ማለት ነው። እናቴ ብትሞት ብለን እናስባለን። አባቴስ ቢሆን፣ ወንድሜ ቢትታገትብኝ፣ ሰንባዴ የሆነ ነገር ቢሆን፣ በጦርነት ቢያልቁ፣ ብዙ ነገሮች እና ያሳስበናል። በተለይ ብዙ መከራ ብዙ ፈተና ያሳስበናል። ስናስብ በሙሉ ጭንቀት ነው። ስለ መከራ ባሰብን ቁጥር፣ ስለ ፈተና ባሰብን ቁጥር እንጨነቃለን። ይህንን የምትመለከቱት በነገራችን ላይ ኢዮብን ተመልከቱት። መጽሐፍ እንደው በደንብ ወደኋላ ገለጣ የምትመለከቱት የኢዮብን ታሪክ ተመልከቱት። ቤተሰቦቹ ሲሞቱ ትመለከታላችሁ። ምዕራፍ 1 ላይ ሀብቱ ሲነጠቅ በሙሉ ዜሮ ሲሆን፣ ጤንነቱን ሲያጣ በሙሉ ትመለከታላችሁ። ከባድ ሐዘን ውስጥ ሲወድቅ፣ ነገር ግን በዚህ ሁሉ ጭንቀት ውስጥ ሲያልፍ አንድ ነገር አላለፈም። ልብ በሉ፣ እግዚአብሔርን አልካደም። መከራ ጭንቀት ሊያመጣ ይችላል፣ ያመጣልም ብዙ ጊዜ መከራ ማለት ነው። እምነት ግን ልብ በሉ በመከራ ውስጥ ያጸናል። ኢዮብ በብዙ መከራ ያለፈ ቅዱስ አባት ነው። ግን በእግዚአብሔር ባለው እምነት በመተማመኑ በእርሱ በመተማመኑ ከብዙ መከራ ሲያወጣው በብዙ በረከት መጨረሻ ላይም ደግሞ ሲያንበሸብተው ሁሉ ነገር ሲሰጠው ትመለከታላችሁ፣ ሲያጸነው። ስለዚህ ይህ መከራ ይህ ፈተና እኛ ልንጨነቅበት የሚገባ ሳይሆን ልክ እንደ ክርስትና ካሰባችሁት እንደ ኢዮብ እኛን ይሰራናል፣ እኛን ያጸናናል ብለን እንደውም እግዚአብሔርን የምናመሰግንበት እግዚአብሔር ለፈተና የሰጠኝ ወይም ደግሞ ለዚህ ያስቀመጠኝ በዚህ መንገድ እንዳልፍ ያደረገኝ ልብ በሉ ቢያጨኝ ነው። ለምን? ለመልካም ነገር ድል አድርገን እንድንወጣና ምናልባት በእኛ ስሙ እንዲታሰብ በብዙ ነገር ማለት ነው። ማን ያውቃል? እንደ ኢዮብ ልንሆን እንችላለን። በእኛ ብዙዎች የሚማሩ ሰዎች ልንሆን እንችላለን፣ ብዙዎች። ስለዚህ እግዚአብሔር የሚያደርገውን ነገር እያሰብን፣ ምክንያቱም እግዚአብሔር ያመኑትን እንደማይረሳ እናውቃለን። እኛ ኃጢአት ስንሰራ ንስሐ ብንገባ መቼም ቢሆን ብዙ መከራ ሲደርስብን በእርሱ ብንጸና በኋላ ምንን እንደሚሸልመን እናውቃለን። ስለዚህ ልንጨነቅ አይገባም። መከራና ፈተና ግን ለጭንቀት ብዙ ጊዜ ምክንያት ናቸው። ኢዮብን እንመልከት። ምናልባት ግን ሰዓትም ስለሌለን አንደኛዋን እንመልከትና ምንድን ነው ሰዎች ለምን ይጨነቃሉ የሚለውን እንጨርስ። ልብ በሉ ይሄ ሁሉ ቅድም ያስቀመጥናቸው ፍርሃቱም ከገንዘብ አንጻር ከብዙ ነገሮች ከጤና አንጻር ያስቀመጥናቸው ብዙ ነገሮች ነበሩ። አንደኛው ግን በዋናነት እንደው መጠቀስ ካለበት ሰው እግዚአብሔርን ትቶ ልብ በሉ በራሳችን ላይ ብቻ ስለምንታመን የሚመጣብን ጭንቀት ነው። በራሳችን ላይ ብቻ በራሳችን መተማመን ስንጀምርና እግዚአብሔርን ከፎርሙላ ወደ ጎን ስናደርግ የሚመጣብን ጭንቀት ነው። በፍጹም ልብህ በእግዚአብሔር ታመን በራስህም ማስተዋል አትደገፍ ብሎ መጽሐፍ ያስቀምጣል አይደለ? ምሳሌ ምዕራፍ 3 ላይ ልብ በሉ መደገፍ ያለብን እኛ በራሳችን አይደለም። ምክንያቱም እኛ በራሳችን ተደግፈን እግዚአብሔርን ከጨዋታ ወጥተን ሰላምን ልናገኝ አንችልም። ሰላምን የሚሰጥ እግዚአብሔር ከእኛ ጋር ግዴታ ያስፈልጋል። በፍጹም ልብህ በእግዚአብሔር ታመን በራስህም ማስተዋል አትደገፍ ነው የሚለው። ሁሉንም ጎዳናን የሚያቀና እርሱ ነው። ቅድም ብለናል፣ ወደፊት የሚፈጠረውን ባለማወቃችን እንጨነቃለን ብለናል። ለእግዚአብሔር ባለመተዋችን እንጨነቃለን። ቅድም እስራኤልን ተመልክተናል። እስራኤል ዕለት ዕለት መናን ያወርድላቸው የነበረውን እግዚአብሔር ነገም እንደሚያደርግላቸው እርሱን ከመተማመን ይልቅ ነገስ ምን እንበላለን ብለው አሰቡ። ስለዚህ አልታመኑም። በራሳቸው መተማመን አሰቡ ማለት ነው። ልብ በሉ በራሳችን መተማመን ስንጀምር ጭንቀት ይመጣል። በራስህ ማስተዋል አትደገፍ እያለ የሚያስቀምጠው ለዛ ነው። በራሳቸው የሚያስተውሉ ምን ስለሚሆኑ የሚደገፉበት ያጣሉ። ልብ በሉ ይህ መደገፍ የራስ መደገፍ የተባለው ማለት ነው እውነተኛ የሆነ መደገፍ ያለው አይደለም።
ጊዜያዊ ነው፣ ዝም ብሎ ውድቅ የሚል ነው። እንደ እግዚአብሔር የጸና አይደለም። ስለዚህ ይጥለናል ማለት ነው። እስከ መጨረሻው በእግዚአብሔር ልንታመን ይገባል፣ ሳንጨነቅ ማለት ነው። የአብርሃምና የሳራን ታሪክ አስታውሱ። ዘፍጥረት ምዕራፍ 16ን ስትመለከቱ እስከ መጨረሻው ድረስ በራሳቸው ሳይሆን በእግዚአብሔር ሲተማመኑ ታያላችሁ። እግዚአብሔር ልጅ ይሰጠናል ብለው በእሱ ሲተማመኑ ማለት ነው። በራሳቸው ምንም ነገር ሲያደርጉ አትመለከቱ። መተማመናቸውን በእግዚአብሔር ላይ ትተው ከዛ መጨረሻ ላይ ልጅን ሲሰጣቸው ትመለከታላችሁ። ብዙ መከራ፣ ብዙ ጭንቅ ሲያልፉ ትመለከታላችሁ። እግዚአብሔር የገባለትን ቃል ኪዳን ከመጠበቅ ይልቅ በራሳቸው መፍትሄ ለመፈለግ ሞከሩ መጀመሪያ አካባቢ ላይ። ከዛ ብዙ ጭንቀት መጣ፣ ብዙ ግን መጨረሻ ላይ በእርሱ ሲታመኑ በልጅ ሲባርካቸው ትመለከታላችሁ። በእርሱ ሲታመኑ በኋላ ለእኛ ሁሉ በረከት የሆነ ልጅን ሲያስገኙ ትመለከታላችሁ። ልክ መታመናቸው ላይ እግዚአብሔር በበረከት ይሙላል። ልክ በእግዚአብሔር ሁሉ የጣልነው ጊዜ ምን ይሆናል? ለእኛ ሁሉ መሰረት የሆነን ዘንድ ጌታ እግዚአብሔር ክርስቶስ የሚገኝበት እንደ ሙሉ እሱ ስሙም እንዲጠቀስ እስከ ዛሬ ድረስ የአብርሃም የይስሐቅ ያዕቆብ አምላክ ብለን ስሙን እንኳን እየጠራ እንደምናገኘው ልክ ልጅ እንደዛ እናገኛለን። ስለዚህ ሰዎች የሚጨነቁት በወደፊት ስጋት፣ ወደፊት በምን ይመጣል በሚለው ስጋት፣ በፍርሃት፣ በዕለታዊ ፍላጎቶች ልክ ዕለት ዕለት ምንድን ነው የምንበላው የምንጠጣው፣ ከዛ ደግሞ በምንሰራው ኃጢአት መጎሳቆልን ስለሚያመጣብን ማለት ነው። ያ ደግሞ የነፍስም ጭንቀት ስላለው በመከራ በፈተና እንዲሁም ደግሞ አጠቃላይ ደግሞ ጥቅልል ስናደርገው በራሳችን ላይ በመተማመናችን የተነሳ ነው ጭንቀት የሚፈጠረው ማለት ነው። መፍትሄው ግን ምንድን ነው ከተባለ ከጭንቀት ለመውጣት ልብ በሉ፣ ወደ እምነት ለመምጣት ከፍርሃት ወደ ተስፋ፣ ከሸክም ከመጨነቅ ወደሚያሳርፈው ወደ ክርስቶስ እንድንመጣ መጽሐፍ ብዙ ነገርን ያስተምረናል። ምክንያቱም የማቴዎስ ወንጌል ምዕራፍ 11 ላይ እንመልከተው እና ይሄን ልጨርስ። ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ጌታ ኢየሱስ ክርስቶስ የሚለው ነገር አለ። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ ብሎ የሚያስቀምጠው ክፍል ማለት ነው። ይህ ክፍል ጭንቀት፣ ሸክም የማንወጣው የማናልፈው ያለ እግዚአብሔር እና ያለ ጸሎት ያለ ብዙ ልመና የማናልፈው ምንድን ነው? እንደ አጥር ነው። ይህንን አጥር እንድንሻገር፣ እንድናፈራርሰው፣ ነፃ እንድንወጣ እንዲያሳርፈን ማንን መጥራት አለብን? ከሁሉ ነፃ የሚያወጣ ብርሃን የሆነ እርሱ በድካማችን ሊያግዘን የታመነ ክርስቶስ ነው። ስለዚህ እናንተ ደካማ ሸክማችሁ የከበደ ተብለናል። እኛ ጭንቀታችን ሸክም ሆኖብናል። ነፍሳችን ተጨንቃለች፣ ሀሳባችን ተረብሿል። ስለዚህ እንዲያሳርፈን ነፍሳችንን ነፃ እንዲያወጣልን ወደ እግዚአብሔር ወደ ክርስቶስ መጠጋት አለብን። ወደ እኔ ኑ። ለምን? እሱ